አነስ ያለ ስራ የምንሰራ ከሆነ ወይም ሶሳይቲው ከሚያስበው እኛም ከምንፈልገው አሪፍ ደረጃ ላይ ካልሆንን ሪዘንትፉል መሆን፣ መናደድ፣ ማማረር፣ ባለንበት ቦታ ደስተኛ ለመሆን በጣም ቀላል። ነገር ግን አላዋቂ መሆን፣ ጀማሪ መሆን ወይም ፉል መሆን ከምናስበው በላይ በጣም አስፈላጊ ነገር። ዛሬ ፉል መሆን ወይም ጀማሪ መሆን ምን ያህል እንደሚጠቅምና ደግሞ እንዲህ አይነት ደረጃ ላይ ከሆንን ማማረር፣ መናደድ፣ ሪዘንትፉል መሆን ምን ያህል እንደሚጎዳን እናያለን። ለማታውቁኝ ስም ዩል ይባላል። በዚህ ቻናል ህይወታችንን በሚያሻሽል በሚጠቅም መንገድ ስለ ፊሎሶፊ፣ ስለ ሳይኮሎጂ እናወራለን። ደግሞ አንዳንዴ መጽሐፎችን ሪቪው እናደርጋለን። እንደዚህ ነገር የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይክ ማድረግ እንዳይረሳ። የመጀመሪያ እንድታዩልኝ የምፈልገው ነገር ይህንን ስዕል ነው። እዚህኛው ስዕል ላይ አንድ ወጣት ልጅ ከተራራ ጫፍ ላይ ሆኖ ወደ ላይ እያየ ሊወድቅ የደረሰ ይመስላል። ፀሐይ እሱ ላይ እያንጸባረቀች ነው። ይህንን ስዕል ስናይ ምን አይነት ሞኝ የሆነ ልጅ ነው፣ መንገዱን አያይም፣ ለምን ከተራራ ለመውደቅ ይፈልጋል ብለን ክሪቲሳይዝ ልናደርገው እንችላለን። ግን የዚህ ስዕል ከጀርባ ያለው ትርጉም የተለየ ነው። ይህ ስዕል የመጣው በ14ኛው ክፍለ ዘመን አውሮፓ አህጉር ውስጥ አውሮፓውያን በጣም የሚጫወቱት ታሮት የሚባል ካርድ ጌም አለ። እዚህ ካርድ ጌም ላይ ደግሞ ይህኛው ካርድ ደፉል ይባላል ወይም ሞኝ ይባላል። ግን ከሁሉም ካርዶች በጣም የተለየ ኃይል ያለው፣ ልክ አሁን ካርታ ስንጫወት ጆከር የተለየ አቅም እንዳለው እናውቃለን። ከሁሉም የተሻለ ነው። ጆከርን ስናገኝ ለማሸነፍ በጣም እንጠጋለን። ይህኛውን ካርድ ልክ እንደዛ ነው፣ ደፉል የሚባለው ማለት ነው። ይሄ የሆነበት ምክንያት ስዕሉ ላይ ያለው ልጅ ለመውደቅ ፍላጎት እንዳለው፣ እንደገና መጀመርን እንደማይፈራ እያሳየ ነው። መንገዱን እያየው ያልሆነው ለመውደቅ ፍላጎት ስላለው ነው። መጀመሪያ አይቶታል፣ ግን በቃ እግሩን ዘርግቶ ሊወድቅ ነው። እና ይሄ ፍላጎቱ ነው ከሁሉም ካርዶች በጣም የተለየ የሚያደርገው ወይም በጣም ምርጥ የሚያደርገው ለመውደቅ ያለው ፍላጎት፣ እንደገና ለመጀመር። ምክንያቱም እንደገና ከጀመረ ከዜሮ እንደገና ከጀመረ የተለየ ነገር ሊያገኝ ይችላል። ሪስክ መውሰድ፣ አዲስ ነገርን ለማወቅ መፈለግ፣ ከዜሮ መጀመር፣ ጀማሪ መሆን በጣም አስፈላጊ እንደሆነ ይህ ስዕል ያሳያል። መጀመሪያው ምንም የማያውቅ ጀማሪ ለመሆን ፍላጎት ከሌለ ምንም ነገር መማር አትችልም፣ ወይም የተሻለ ቦታ ራስህን ማግኘት አትችልም። የትኛውንም ሰክሰስፉል የሆነ ሰው ታመጡልኝ፣ በጣም አድማየር የምታደርጉት፣ በጣም የምታከብሩት፣ እንደሱ መሆን እፈልጋለሁ የምትሉትን ሰው ብታመጡልኝ የሆነ ሰዓት ላይ ጀማሪ የሆነበት ጊዜ ነበረ። ብዙ ጊዜ ፌል ያደረገበት፣ ፌል በማድረጉ ደግሞ ብዙ ነገር የተማረበት ጊዜ አለ። እነ ኢለን ማስክ ማየት እንችላለን። ትላልቅ ሀብታሞች የምንላቸው አሁን ትሪሊየነር ሆኗል። እነ ጄፍ ቤዞስ አፕልን የመሰረቱት፣ ማይክሮሶፍትን የፈጠረው፣ ሁሉም አላዋቂ ሆኖ ነው የጀመሩት። ሁሉም የሆነ አዲስ ነገርን ለመጀመር ፍላጎት ስለነበራቸው ነው እዚህ ደረጃ ላይ የደረሱት። መጀመሪያ ጀማሪ ነበሩ። መጀመሪያ ሞኝ ነበሩ። መጀመሪያ ብዙ ሰው ቀልዶባቸው ሊሆን ይችላል። በራሳቸው አይተማመኑ ይሆናል። መጀመሪያ ግን እንደዛ መሆኑ ያ ሪስክ እያለ ላይሰራም ይችላል የሚለው ሪስክ እያለ ልክ እንደ ደፉል ካርዱ ለመውደቅ ፈቃደኛ ሆኖ ከተራራ ወይም ሰው ሁሉ ከሚያስበው ትክክለኛ መንገድ ነው ከሚባለው መንገድ ራሳቸውን ነቅለው ለመውደቅ ፈቃደኛ ስለሆኑ ነው እዚህ ደረጃ ላይ የደረሱት። እና አንዳንድ ሰው ሁሉን ነገር አውቃለሁ መማር አያስፈልገኝም የሚል ሰው ምንም ነገር መማር አይችልም። ምክንያቱም አንድ ሰው መማር የሚችለው አላቅም፣ ሞኝ ነኝ፣ መማር ያለብኝ ነገር አለ ብሎ ራሱን ሲያሳምን። ግን ምንም ሁሉም ነገር አውቃለሁ፣ ምንም ማወቅ የሚገባኝ ነገር የለም፣ ሞኝ አይደለሁም፣ ሁሉም ነገር አውቃለሁ የሚል ሰው ምንም ነገር መማር አይችልም። እና ይህንን ቦታ ደግሞ መፍራት የለብን። ፌል ለማድረግ፣ አላዋቂ ለመባል፣ ጀማሪ ለመሆን መፍራት የለንም። ምክንያቱም ሁሉም ሰክሰስፉል የሆነ ሰው እዛ ደረጃ ላይ ስለነበረ ያንን ደረጃ ስላልፈራው ከሞኝነቱ ስለጀመረ። ሁለተኛ ደግሞ ዝቅ ያለ ቦታ ላይ ከሆንን፣ ጀማሪ ከሆንን፣ ሞኝ ከሆንን ሪዘንትፉል መሆን፣ ማማረር፣ መናደድ፣ ባለንበት ቦታ ለመደሰት በጣም ቀላል ነው። ቅድም እንዳልነው ይህ ሲሆን ደግሞ የሚመጡ ኦፖርቹኒቲዎችን ማየት አንችልም። መጀመሪያ ለምንድን ነው ሪዘንትፉል የምንሆነው? ለምንድን ነው የምናማርረው? ለምንድነው የምንናደደው የሚለውን እንመልከት። አንድ ሰው ዝቅ ያለ ቦታ ላይ ሆኖ ወይም ጀማሪ ሆኖ የሚናደድበት ምክንያት ይህ ቦታ ለእኔ አይገባኝም ብሎ ስለሚያስብ ነው። ወይም ፕራይድ፣ ቦስት ማድረግ፣ አላ መጠበር፣ በቃ ይሄ ቦታ ለእኔ አይመጥነኝም፣ ይሄ እዚህ ጋር መሆን የለብኝም ስለሚል ነው የሆነ ሰው ባለበት ቦታ የማይደሰት። እንደዚህ ሲሆን ደግሞ ሪዘንትፉል ሲሆን አንድ ሰው ባለበት ቦታ የማይደሰት ከሆነ ከዛ ቦታ ከፍ የሚያደርጉትን ኦፖርቹኒቲዎችን ያጣል። ፕራይዱ ወይም ይህ ቦታ አይገባኝም ብሎ በማሰቡ አይኑ ይሸፈናል፣ ብላይንድድ ይሆናል፣ ኦፖርቹኒቲዎችን ማየት አይችልም። ከዛ ቦታ የሚያስወጣ ደግሞ ኦፖርቹኒቲዎች ናቸው። መጽሐፉ ላይ ጆርዳን ፒተርሰን አንድ ነገር ያጫውተናል። ከልጁ ጋር ሆኖ አንድ ሬስቶራንት ውስጥ ይቀመጣሉ እና እዛ ሬስቶራንት ውስጥ ሆነው እነሱን የሚያስተናግዳቸው ልጅ አንድ ነገር ልነግርህ እፈልጋለሁ፣ እሱን ነገር እንዳውራ ትፈቅድልኛለህ ወይ ይለዋል። አዎ አውራ፣ ችግር የለውም ይለዋል።
እና ያ ልጅ የነገረው ነገር ጆርዳን ፒተርሰንን መስማት ከጀመረ በኋላ አሁን ባለበት ቦታ ዌይተር ነው። ዌይተር እንግዲህ ትልቅ ስራ አይደለም፣ ሶሻሊ ማለት ነው። ሃይራርኪ ላይ ካስቀመጥ ነው ትልቅ ስራ አይደለም። እና በጣም ይናደድ ነበረ፣ በጣም ያማርር ነበር፣ በጣም ሪዘንትፉል ነበረ እዚህ ቦታ ላይ በመሆኑ ማለት ነው። ግን ጆርዳን ፒተርሰን ብዙ ቪዲዮዎቹ ላይ የሚያስተምረው ነገር ባላችሁበት ቦታ ሪዘንትፉል አትሆኑ፣ የምታማርሩ ከሆነ ግን ኦፖርቹኒቲዎችን ማየት አትችሉም ብሎ ብዙ ጊዜ ያስተምራል። እና እሱን ነገር የጆርዳን ፒተርሰንን ትምህርት ሰምቶ ሪዘንትፉል መሆኑን ማማረሩን ማቆም ይጀምራል ማለት ነው። ከዛ ሪዘንትፉል መሆኑን ማማረሩን ካቆመ በኋላ ኦፖርቹኒቲዎች፣ በሮች መከፈት ይጀምራሉ። ድሮ የማያያቸው ኦፖርቹኒቲዎች ተከፈቱ እና በ6 ወር ውስጥ ብዙ ጊዜ ፕሮሞት እንደተደረገ፣ የብር ጭማሪ እንደተደረገለት፣ ደረጃው ከፍ ከፍ እንዳለ ጆርዳን ፒተርሰንን ይነግረውና አመስግነው ይለያያሉ ማለት ነው። እና እኛም የትኛውን ቦታ ላይ ብንሆን ኦፖርቹኒቲዎች አሉ፣ የሆነ በሮች አሉ። እነዚህም በሮች ግን ማየት የምንችለው ማማረር ስናቆም ነው፣ ሪዘንትፉል መሆን ስናቆም ነው። ሶስተኛው እና የመጨረሻው ሞኝ መሆን፣ ጀማሪ መሆን የሚጠቅመን 2 አስፈላጊ ነገሮች አሉ። አንደኛው ግራቲቲዩድ ነው። ግራቲቲዩድ ማለት በሚሆነው ነገር መደሰት፣ ማመስገን፣ ፈጣሪ ማመስገን ነው። ከአንተ የተሻሉ ሰዎች ይህንን ዓለም እንዲቆም፣ ሰው እንዲደሰት፣ ህይወቱ ቀላል እንዲሆን ብዙ የሚያደርጉት ነገር አለ። ከአንተ የተሻሉ ሲባል ኤክስፐርት የሆኑ ብዙ ጊዜ የሆነ ስራ ላይ ያሳለፉ ሰዎች አሉ እና እነዚህን ሰዎች ማመስገን፣ ካለነሱ ዓለም መንቀሳቀስ እንደማትችል፣ ሰው መኖር እንደማይችል ተገንዝበ በእነሱ ምክንያት ግራቲቲዩድ መጨመር አለበት። በእነሱ ምክንያት መደሰት፣ ማመስገን አለብን። ሁለተኛው ደግሞ ሂዩሚሊቲ ነው። ሂዩሚሊቲ ማለት ያው ዝቅ ማለት። እንዲህ አይነት ቦታ ላይ ከሆንን ምንም እንደማናቅ ራሳችንን ማሳመን አለብን። ይህን ነገር ቅድም እንደነገርኳችሁ ይህንን ነገር ስናሳምን ነው ራሳችንን ለመማር ፍላጎት የሚኖረን። አይ ይሄ ቦታ ለእኔ አይገባኝም፣ ከዚህ ቦታ መውጣት አለብኝ ምናምን ብለን ሪዘንትፉል የምንሆን ከሆነ ፕራይድ አይናችንን ያጨፍነውና ኦፖርቹኒቲዎችን ማየት አንችልም። ከዛ ደግሞ የተለያዩ ነገር መማር የምንችላቸው ነገሮች ሊኖሩ ይችላሉ እዛ ቦታ ላይ ከኛ ከተሻሉ ሰዎች ማለት ነው። እነሱ ሰዎች ላይም እንናደዳለን። ከኛ የተሻሉት ስለምንድን ነው እኔ ከነሱ እሻላለሁ እያልን ከነሱ ትምህርት መውሰድ አንፈልግም። ከኛ ከተሻለ ከሚያውቁ ሰዎች ትምህርት መውሰድ ደግሞ ትክክለኛው የመማር መንገድ አንደኛው ይሄ ነው እና ሂዩሚሊቲ ያስተምረናል፣ ፔሸንስ ያስተምረናል። እና እንዲህ አይነት ቦታ ላይ ከሆናችሁ ሪዘንትፉል መሆን አቁሙ ነው የመጨረሻ ምክሬ። ስለ ህይወት ትርጉም ሚኒንግ ኦፍ ላይፍ ማንስ ሰርች ፎር ሚኒንግ የሚለው መጽሐፍ ሪቪው ያደረግኩት ቪዲዮ ነው። ይህን ቪዲዮ እንድታዩ ብለው